ሰላም ጤና ይስጥልን የተወደዳችሁ የዝግጅታችን ተከታታዮች በእያላችሁበት እንደምን ሰንብታችኋል? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን እንግዲህ ዛሬ በጋሞ ዞን ውስጥ ከሚገኙ የተለያዩ የመስህብ ስፍራዎች አንዱ የሆነው በምስራቅ አፍሪካ ብቸኛ እንደሆነ የሚገለጸው በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ከተማ በሚገኘው አዞ ራንች ላይ አንዳንድ ቆይታዎችን ልናደርግ ወደናል። እንደሚታወቀው እንግዲህ የአርባ ምንጭ አዞ ራንች በ1976 ዓመተ ምህረት የናይል ክሮኮዳይልስን ዝርያቸው እየተመናመነ በነበረበት ጊዜ ዝርያውን ለመታደግ በማሰብ የተመሰረተ ሲሆን በ1982 ዓመተ ምህረት ወደ ስራ እንደገባ ታሪኩ ይገልጻል። እንግዲህ ይህ በዋናነት የናይል ክሮኮዳይልስ ዝርያዎችን ለማዳን ለመታደግ የተመሰረተ ነው። ከዚህም ጋር ተያይዞ እንግዲህ በዚህ ውስጥ ለተለያዩ ሰዎች የስራ እድል ፈጥሯል። የቱሪስት መስህብን በመሆን እያገለገለ ይገኛል። እንደገለጽ ነው እንግዲህ ናይል ክሮኮዳይልስን መታደግ ችሏል። ከዛም በተጨማሪ የውጭ ምንዛሪን እያስገኘ የሚገኝ ነው። እንግዲህ ይህን ስናነሳ በዋናነት በውስጡ የፈጠረው የስራ እድል ቀላል ለሚባል ሰዎች አይደለም። ከሁሉም የሚደንቀው ግን አዞዎችን በመመገብ አዞዎችን በመንከባከብ ቦታቸውን በማጽዳት ከፍተኛ አስተዋጽኦ እያበረከቱ ያሉ ባለሙያዎች በውስጡ አሉ። ዛሬም እኛ ቆይታ ለማድረግ የፈለግነው እንግዲህ ከነዚህ ባለሙያዎች አንዱ የሆኑት አቶ ቶማስ የአዞን በመንከባከብ በመመገብና በቦታው ልዩ እኛ እንግዲህ የአዞ ባህሪ አለ የምንፈራው የምንሰጋው በርቀት ሆነን የምናቀዋለና በቅርበት ሆነው ከ30 ዓመት በላይ በዚህ ዘርፍ ሲያገለግሉ ቆይተዋል። እሳቸውን እንግዳ አድርገን የተወሰነ ቆይታ ልናደርግ ወደናል። እናንተም በቆይታችን እንደምትማሩበት ዘና እንደምትሉበት አንጠራጠርም። መልካም የገና በዓል። አቶ ቶማስ እንኳን አደረሶት። እንኳን አደረሰኝ። እስቲ እንተዋወቅ። ቶማስ ታማ ይባላል። የአርባ ምንጭ አዞ ራንች እስካውት ኃላፊና አዞ ተንከባካቢ ባለሙያ ነኝ። ጥሩ። እንግዲህ የአዞ ተንከባካቢ ባለሙያ ነኝ ብለዋል። ወደዚህ ስራ በመጀመሪያ መቼ ነበር የገቡት? ኦኬ፣ ወደዚህ ስራ የገባሁበት 1981 ዓመተ ምህረት ታህሳስ ወር ላይ ነው። ይሄ ወደ 37ኛ ዓመት ይዣለሁ ማለት ነው። 37ኛ ዓመት ያህል ይዣለሁ። ስለዚህ ከዛም ወደ ስራ ፍለጋ በወጣሁበት መንገድ ላይ አዞ እርባታ ላይ ስራ አለ ሲባል ወደ አዞ እርባታ መጥቼ ከሰራተኞች ከኔ ቀደም ብሎ ካሉት ሰራተኞች ጋር ተቀላቀልኩ። በዛው ስራ ቀጥዬ እስካሁን አለ። መልካም። እንግዲህ ለ38 ዓመት ያክል ከ1981 ዓመተ ምህረት ጀምሮ ወደዚህ ስራ እንደተቀላቀሉ ገልጸውልናልና እንደው ወደዚህ ስራ ሲቀላቀሉ ይሄ ስራ እንግዲህ አዞን የምናውቀው ነው ከሰዎች ተለይቶ በውሃ ውስጥ የሚኖር ከባድ የሆነ እንስሳ እንደሆነ ነው ባህሪው የሚታወቀውና እርሶ ወደዚህ ስራ ሲገቡ የእርሶ መነሳሳት እንደገና ደግሞ በቤተሰብ በቅርብ ሰዎችስ ተቃውሞ አልገጠሙትም? እንደው አዞ ሊንከባከብ ነው እንደዚህ አይነት ስራ ሊጀምር ነው ሲሉ ቀጥታ ተቀባይነት አግኝተዋል? ቀጥታ ተቀባይነት አላገኘው። እሺ፣ ለምሳሌ ስራ እየፈለኩ በመጣው ሰዓት ስራ አለ ሲባል መጣው። ሲመጣ ስራ ሲመጣ አዞ እርባታ ላይ ስራ አለ ሲባል ሲመጣ ለካ እንስሳ ውስጥ ነው አውሬ ውስጥ ነው። እሱን አላወቅኩም ነበር። እሺ፣ በዛ ውስጥ ገባውና ከነ በፊት የነበሩ ሰዎች ጋር ሲቀላቀል አዞ ውስጥ ለመግባትም በጣም ይፈራ ነበር። ሌላ ስራ በውጭ በኩል እንሰራለሁ ስል ምርጫ አይደለም፣ እዛ ውስጥ መስራት አለበት። እዚህ ጋር ስራ ከሆነ ስራ ገብተ መስራት አለበት ተብዬ እዛ ውስጥ ገባው። ግን ቤተሰብ ላይ ይሄ ልጅ ሊበላ ነው የገባው፣ አዞ ሰው ይበላል፣ እንዴት እዛ ስራ ቦታ ትገባለ ተብዬ ብዙ እንትን ደርሶብኝ ነበርና የኔ የስራ ፍላጎት ወደዚህ አስገብተው እስካሁን ድረስ አቆይተዋል ማለት ነው። መልካም። ታዲያ አዞ መንከባከብ ምን ስራዎችን ያካትታል? ምንድን ነው የሚሰሩት እዛ? አዞ መንከባከብ ማለት የአዞ ስራ አጠቃላይ አዞቹን መመገብ፣ ለአዞ የሚያስፈልገው ምግብ ማቅረብ፣ ጋንዳ እነሱ ያሉበትን ቦታ ማጽዳት። አዞቹን አሁን የምናመጣው እኛ ከሀይቅ ዳር ነው። ሀይቅ ዳር ሄደን እንቁላል አስፈልፍለን ጫካ ላይ ቆይተን ነው አዞቹን የምናመጣው። ስለዚህ አዞ በተፈጥሮ ቦታ ላይ የሚወልዱ ቦታ ሄደን አዞቹን ከዛ አካባቢ እንቁላል ፈልገን አግኝተን ምልክት በማድረግ በዛ ቦታ ላይ 3 ወር ያህል ጠብቀን ነው የምናመጣው። ስለዚህ ያ ስራ እስከሚሰራ ድረስ በጣም ከፍተኛ ዋጋ የሚያስከፍል ስራ ነው። ስለዚህ ያ ስራ ሁሉ ስራ በአጠቃላይ ለመድኩ። ከዛ እስከ ዛሬ ድረስ እየቀጠልኩ ቆይቻለሁ።
መልካም እንግዲህ አዞዎችን መመገብ አለ። እንግዲህ ከነበሩበት ተፈጥሯዊ ቦታ ተወስደው በሰው ሰራሽ በሆነ መንገድ ነው እንክብካቤ የሚደረግላቸውና ያ እንክብካቤ ሲደረግ እዚህ አድነው የሚበሉት አለ። በቀን ምን ያህል ጊዜ እንደሚበሉ የተወሰነ አይደለምና እናንተ ጋር ሲሆንስ አመጋገብ ሁኔታው ምን ይመስላል? እንዴት ነው የምትመገቧቸው? አዞ በተፈጥሮ ሁሉ ጊዜ አይበላም። እሺ አንድ አድኖ ከበላ ዛሬ ለምሳሌ ከተመገበ ነገ ተነገ ወዲያ ድረስ ፀሐይ ላይ ተኝቶ ውሎ የተመገበው ምግብ ዳይጀስት አድርጎ ከዛ በኋላ ነው ሌላ ምግብ እንፈልገው አድኖ ሲበላም ማለት ነው። ስለዚህ የሚያገኙትን ምግብ ዳይጀስት የሚያደርጉት በፀሐይ ሙቀት ነው። ፀሐይ አሸዋማ ቦታ ላይ ወጥቶ ይተኛሉ። ሀይቅ ላይ ሲሆን በተፈጥሮ ቦታ ሲሆኑ ማለት ነው። እንደዛ አይነት የዛ እንትኑን ጥናት አለ። ያው በተለያየ መንገድ ተጠንቶ የቀረበ ያለ እነሱ የሚመገቡበት አሁን እዚህ ጋር እኛ ጋር ሲመገቡ እንደዛ ነው የምናደርገው። ለምሳሌ በሳምንት 2 ቀን የሚመገቡ አሉ፣ 3 ቀን የሚመገቡ አሉ፣ በሳምንት አንድ ሊመገቡ የሚችሉ አሉ። ያ ማለት ትላልቅ ነገሮቹ የሚወጡ ከሆነ በሳምንት 1 ቀን ቢበሉ ችግር የለውም። ግን ከትንሽ ጀምሮ ያሉት በሳምንት 3 ቀን የሚበሉ በጣም ትናንሾቹ አሉ። እነሱን እንመግባለን። ከዛ ሌላ መካከለኛ እድሜ ያሉትን በሳምንት 2 ቀን አጀስት አድርገን ምግባቸው አቅርበን እንመግባቸዋለን። በዛ መልክ እንከታተላለን ማለት ነው። በጣም ደስ ይላል። እንግዲህ ቅድም እንደተመለከትነው ከህፃናት ከጫጩት አዞዎች ጀምሮ እስከ ትልልቅ አዞዎች አሉ። እድሜያቸው ከስንት እስከ ስንት ነው? እንደዚህ አይነት እንክብካቤ በሚያደርጉበት ሰዓትስ ወይ አደጋ ያው ምንም እንኳን አሳድገው ተንከባክበው ቢያቆዩም ያው ከሰው የተለየ ባህሪ አላቸውና የአውሬነት ባህሪያቸው ተነስቶ ጥቃት ያደረሱበት አጋጣሚ አለ ወይ? እሱ አይነት አይጠፋም። ያው እንስሳ ነውና የራሱ ባህሪ ሙሉ በሙሉ ላይለቅ ይችላል። እሺ ስለዚህ አዞቹን እንግዲህ ከሀይቅ ላይ እስከምናመጣ ድረስ ባለው ሂደት ላይ እዛ ሀይቅ ላይ ያለው አዞቹ እንቁላል በሚጠብቅበት ሰዓት ላይ አደገኛ ነው። ለምሳሌ እነሱ የራሳቸው ልጅ ላለመልቀቅ ይታገላሉ። እነሱ ጋር መታገል አለ። እኛ ደግሞ 3 ወር ያህል እንቁላሉን ቆፍረን አግኝተን 3 ወር ያህል ጠብቀን የጠበቀነውን ላለመልቀቅ ትግል አለ። በዛም ወቅት ላይ በጣም እንትን አለው። ግን እነኚህ አዞችን አሁን እዚህ ውስጥ ካመጣን በኋላ አሁን እኛ ጋር ያለው በአሁኑ ሰዓት ያለው ብናገር 1 ዓመት ያልሞላላቸው እስከ 1800 ምናምን የሚደርሱ ጫጩት አዞች ብዛታቸው ከ4 ዓመት ጀምሮ እስከ 8-9 ዓመት ድረስ ያሉ አዞች ወደ 2000 ምናምን የሚደርሱ አሉ። እነሱ በየእድሜያቸው ደረጃ ነው የሚቀመጡ። በየእድሜያቸው ደረጃ ተቀምጠው ምግባቸው በየእድሜያቸው ደረጃ ነው የምናቀርበው። ስለዚህ ምግባቸው ተመጣጣኝ የሆነ ምግብ ለነሱ ሲቀርብ በየእድሜያቸው አዘጋጅተን ለብቻ ነው የሚመገበው። ትንሾቹ በጣም ትናንሾቹ የሚመገቡ በጣም ደቀቅ ያለ ነገር ነው። ሌሎቹ ደግሞ ቆረጥ የተደረገው ነገር ይሰጣቸዋል። እንደዛ እያደረገን እንከታተላለን። ሌላው እንደዚህ አሁን አዞ በእጅ አድጓል፣ እንደዚህ ከእንቁላል ጀምሮ በእጅ አድጓል፣ አደጋ አይደርስም የሚባለው አደጋ ያደርሳሉ። ግን የኛ ጥንቃቄና ጥረት ያስፈልጋል። ለምሳሌ አንድ ሰው ወደ አዞ ሲገባ የራሱ አለባበስ አለው፣ የራሱ የሚያደርገው ጫማ አለ፣ የሚይዘው መጥረጊያ አይነቶች አሉ፣ ጋንዳ ማጽጃ የሆኑ ማለት ነው። እነሱ ይዞ ጥንቃቄ እያደረገ ካልገባ ሊነክሱ ይችላሉ፣ ሊጎዱ ይችላሉ። ስለዚህ እንደዚህ የተጎዱ አሉ። አልፎ አልፎ ያው ከፍተኛ ከመጠን በላይ የሆነ ጉዳት ባይሆንም መጠነኛ የሆነ ጉዳት እጅ ላይ እግር ላይ የደረሰበት ሁኔታዎች አሉ። ሙሉ እምነት መጣል የለበትም እዛ ውስጥ ሲገባ ማለት ነው። ጥሩ እንግዲህ ተመልካቾቻችን እንግዲህ አባያ ሀይቅ ላይ ሆነን በአዞ እርባታ አዞ በመንከባከብ ስራ ሂደት ተሰማርተው ለረጅም ዓመት አገልግሎት ሲሰጡ የቆዩ አሁንም በአገልግሎት ላይ ያሉት አቶ ቶማስን አግኝተን እያደረስን ያለነው ዝግጅት አሁንም እንደቀጠለ ነው። እንግዲህ እንደምታወቀው ይህን የአዞ እርባታ ከዚህ በፊት በግብርና ሚኒስቴር ውስጥ ነበረ። ከዛም በመቀጠል በደቡብ ኢትዮጵያ ክልል ባህል ቱሪዝም ቢሮ ይተዳደር ነበር። አሁን የጋሞ ልማት ማህበር በዋና ጠባቂነት እያስተዳደረ ይገኛል። በጣም ብዙ ቁጥር ያላቸው የውጭ ሀገር የሀገር ውስጥ እንዲሁም የአካባቢው ቱሪስቶች በየጊዜው እየመጡ ይጎበኙታል ማለት ነው። ከዛም በተጨማሪ የተለያዩ አይነት የሰርግ የተለያዩ ፕሮግራሞች እዚህ ቦታ ላይ ይካሄዳሉ። አሁንም ከአቶ ቶማስ ጋር እያደረግን ያለነው ቆይታ አልተጠናቀቀም። አብራችሁ እንድትቆዩ እንጋብዛለን። አቶ ቶማስ እንግዲህ አሁን እንዳልኩት ከሀገር ውስጥም ከውጭ ሀገርም እዚህ አካባቢ ያሉ ሰዎችም
በስፋት ይህን ቦታ እንደሚጎበኙት ይታወቃል። በዚህ ጉብኝት ውስጥ እንደው የገጠመው አስገራሚ ከአዞ ጋር ተያይዞ እንግዲህ ሰዎች ያልተለመደ ነገር ነው፣ ትልልቅ አዞዎችም ትንንሾችም አሉና እንደው የሚያዝናና ወይም ያልተለመደ አይነት ገጠመኝ ከጎብኚዎች ያጋጠሙት ካለ? አዎ ብዙ ጊዜ እንግዲህ አዞቹ ያሉበት ቦታ ላይ ሲመጡ ሰዎቹ ዝም ብለው ሲቀመጡ የሞተ ይመስላቸዋል። አዞቹ ማለት ነው። ፀሐይ ለመሞቅ ሲተኛ አፋቸው ከፍቶ ብዙ ሰዓት ይቆያሉ። እንደ ሞተ አይነት ነገር ነው የሚመስሉ። ስለዚህ እሱ የሞተ ነው ምናምን ብሎ እንትን ሲሉ አንዳንድ ሁኔታዎች ያጋጠሙ እንትኖች አሉ። የሚያዝናና ነገር ለምሳሌ አንድ ጎበኝ ድሮ ባለው ቦታ አካባቢ ላይ እንደዚህ ወጥቶ ተኝቶ እያለ ይሄ የሞተ ነው ብሎ ከእግሩ ላይ ጫማ አውጥቶ እንዲህ ሲያደርገው ላጥ አድርጎ ጫማው ይዞ ወደ ውሃው ገባና ባዶ እግር እንደተመለሰ ትዝ ይለኛል። እንትን ነው የገጠመ እንትን ነው። እስካርብ አይነት ነገሮቹን ሻርብ ነገሮቹን እንደዚህ አይነት ነገሮቹን ሰዎቹ የሞተ የሚይዝ አይመስልም ብሎ እንትን የሚያደርጉን ነገር አለ። ያ ማለት አሁን እንዳጋጣሚ ከእግሩ ጋር እሱ ቢያገናኝ ከእግሩ ጋር ጫማውን ቢሰድ እግሩን ጭምር ነው የሚጎዳው። ስለዚህ እንደዛ አይነት ገጠመኞች አሉ። ስለዚህ መጀመሪያ ምንድነው የምናደርገው? አዞ እንደዚህ ዝም ብሎ ስተኛ የሞተ አይደለም። ስለዚህ አዞቹ ፀሐይ ለመሞቅ ስተኙ እንደዚህ ራሳቸውን ስተው ነው የሚተኙ። ግን ንቁ ናቸው። ዝም ብሎ እንደዚህ እንደተኙት እንትን ጭልጥ ብሎ እንትን የሚሉ አይደሉም። አዞ በባህሪው በጣም አሳሳች አድኖ የሚበላ ስለሆነ በጣም አሳሳች እንስሳ ስለሆነ የማያይ መስሎ ያያል። አይናቸው ወደ 360 ዲግሪ ነው የሚያየው። ስለዚህ በአንዱ በኩል ከተኛ በአንዱ በኩል እያየ ነው የሚተኘው። ስለዚህ እንደዛ አይነት ሁኔታዎች ስላሉ መጀመሪያ ለጎበኞች ጥንቃቄ እንነግራለን። በዛ መሰረት እናስተናገዳለን። ግን አልፎ ሳይታወቅ እንደዚህ አይነት ነገሮች የደረሱ እንትኖች አሉ ማለት ነው። በጣም ጥሩ። እንግዲህ በዚህ ቦታ ላይ ጉብኝት ሲደረግ አስጎብኚዎች በቦታው ተገኝተው ጥንቃቄ በተሞላው መንገድ ነው የሚጎበኘው። እንግዲህ በጉብኝት መሀል መዘናጋት መኖር የለበትም። በእርግጥም ግን ደግሞ ያ እንዳይፈጠር አስጎብኚዎች በከፍተኛ ጥንቃቄ ነው የሚያደርጉት። እንዲሁም ደግሞ አዞዎች በየእድሜ ደረጃቸው የተለየ ለጥቃት እንዳይመች ተደርጎ በአግባቡ የተወሰነ ቦታ ስላለ ለጎብኚዎች ያን ያክል አስጊ ነገር የለም። ሆኖም ግን አስጎብኚዎችም ቢሆኑ አውሬነት ባህሪያቸው መነሳቱ ስለማይቀር ጥንቃቄ ሊደረግ ይገባል የሚል መልእክት ነው አቶ ቶማስ ያስተላለፉልን። እንደው ከዚሁ ጋር ተያይዞ ሰዎች ስለ አዞ ቢያውቁት አዞ እንደዚህ አይነት የተለየ ሰዎች ከሚረዱት ባህሪ የተለየ አለ የሚሉት አለ? አዎ እንግዲህ አዞ ለምሳሌ አዞ በባህሪው በተፈጥሮ አዞ ሲባል ሰው አይወድም፣ ጨካኝ እንደሆነ ነጣቂ እንደሆነ ይገምታል። አዞ ያለበት ቦታ ሄዶ ጥንቃቄ ካለማድረግ የተነሳ አንዳንድ ሰዎቹ በአዞ ይጎዱና አዞ መጥፎ እንስሳ እንደሆነ ነው የሚገምተው። አዞ አሁን በባህሪው ካቀረበን ይቀርባል። አሁን ለምሳሌ እኛ ባሳደግነው መሰረት አሁን እነሱ ጋር እንደ ልብ የሆነ ነው የምንገባው እኛ ጥንቃቄ እያደረገን ማለት ነው። ግን የተለየ ባህሪ ካሳየን በጣም እንዲቆጡ ካደረገን ሰው እዚህ ያለው ሰው ላይ ጉዳት ያደርሳሉ። ስለዚህ እንደዛ ስለሆኑ ጥንቃቄ ማድረግ ነው። አሁን ለምሳሌ አብዛኛው ጊዜ አሁን ከዚህ ሀይቁ ጋር በተያያዘ ሀይቁ ዙሪያ ላይ ያሉ አርብቶ አደሮች አሉ፣ አዝጋሪዎች አሉ፣ የተለያዩ ስራ የሚሰሩ ሀይቁ ዙሪያ ላይ አሉ። ስለዚህ እሱን አሁን በተለያየ አጋጣሚ ባገኘን ሰዓት ጥንቃቄ እንመክራለን። እናንተ ካልደረሳችሁ እናንተ ጋር መጥተው አይደርሱም፣ እንደሌላ እንስሳ አይደሉም። ውሃ ዳር ላይ ሄደው ነው ሰው የሚጎዳው። ውሃ ዳር ላይ ሲቀርቡ ደግሞ ጥንቃቄ በተሞላ እንድትቀርቡ የሚለው ነገር መልእክት እያስተላለፈን ነው በራሳችን በመስሪያ ቤት ደረጃ ማለት ነው። ስለዚህ እንደዛ እያደረገን ስለሆነ አዞ እንግዲህ በጣም እንደምናስበው ክፉ አይደለም። ለሀገሪቱ ደግሞ በጣም አሁን አንዳንድ ሰዎች አያውቁም ምን ይጠቅማል ነው። አዞ ለማየት ብሎ ከውጭ ሀገር ከተለያየ ቦታ መጥቶ አዞ ለመጎብኘት ብዙ ዋጋ ከፍለው የሚመጡ አሉ። እኛ ጋር ቢሆንም ሀይቅ ላይ ቢሆንም በጣም ብዙ ዋጋ ከፍለው ሀይቅ ላይ ዞሮ አዞ ለመጎብኘት የሚመጡ አሉ። ስለዚህ ክፉ አይደለም፣ ለሀገሪቱም ጥቅም ይሰጣል፣ ገቢ ምንጭ ነው እያለን እያስተማረ ነው ያለ ነው። ስለዚህ አሁንም ቢሆንም አዞ ከመጥላት አዞ መጥፎ ነው ከማለት አዞ ለሀገሪቱ ገቢ የሚያስገኝ
የሀገሪቱ ሀብት መሆኑን አውቆ ያለ አገባብ የሚገሉ ካሉ እንዳይገሉ ጥንቃቄ፣ የእነሱ ያለበት ቦታ እነሱ ማረፊያ ቦታ አለመግፋት የሚለው መልእክትም አለኝ። እንደዛ ካደረገን አዞቹ ሰላም ናቸው። ስለዚህ አዞ እንደ ማንኛውም እንስሳ ካልደረሱበት የሚደርስ አይደለም፣ በክፉ አትፈርጁት እያሉ ነው። በጣም ደስ ይላል። እንግዲህ አቶ ቶማስ እርስዎ እንግዲህ በዚህ ልክ እኛ አውሬ ብለን በሌላ ስም የሰየምነውን ምንፈራውን አስፈሪ ባህሪ እንዳለው ምንረዳውን እንስሳ ቀርበው አላምደው አብልተው ተንከባክበው እያሳደጉ ለሀገራችንም ደግሞ ከፍተኛ የሆነ ቱሪስት ፍሰት እንዲመጣ ከሚያደርጉ ባለሙያዎች አንዱ በመሆን እንዲሁም ደግሞ የውጭ ምንዛሪ እንዲገኝም ከሚያግዙ ሰዎች አንዱ በመሆን አስተዋጽኦ እያበረከቱ ነው። እንደው ከዚህ ጋር ተያይዞ እንደዚህ አውሬን የሚያላምዱ ሰው ከሆኑ በማህበራዊ ህይወቶ በተለይ ከበዓል ጋር ተያይዞ እንደው ምን አይነት ህይወት አሉት? ማህበራዊ ህይወቶ ላይስ ምን አይነት ሰው ኖት? አዎ እሱ እንግዲህ በተለይ አሁን በዓላት ጊዜ ይሁድም ቅዳሜም እንግዲህ መንግስት ሰራተኛ ያርፋል። ግን አዞቹ ጋር ያለ ግንኙነት የጠበቀና እንትን ያለ ስለሆነ በዓላት ቀንም ይሁድም ቅዳሜም አጠቃላይ ከነሱ የሚለይበት መንገድ የለም። ያ ማለት እነሱ የሚመገቡበት ሰዓት አለ። የነሱ ቦታ መጸዳት አለበት። የነሱ እንክብካቤ መጉደል የለበትም። ስለዚህ በዛ አንፃር እነሱ ጋር ሁሌ ነው ማሳልፈው። በእርግጥ በዛ የተነሳ እንግዲህ ማህበራዊ ጉዳዮች አሉ። በዓላት ጊዜ ጎረቤት ከጎረቤት ጋር ተቀራርቦ የመብላት የመጠጣት ሁኔታው አለ። ግን እኔ ምንድነው የሰየሙት እሱ ከአዞች ጋር ነው እንጂ እዚህ ሰው አይፈልግም የሚሉ ሁኔታዎች አሉና እንደዛ ብቻ ሳይሆን ያው አንዳንዴ ትኩረት ሰጥተን በዓል ጊዜ ትንሽ ሰዓት እንኳን ከልጆቼ ጋር ትንሽ ሰዓት እንትን ካልኩ ቀጥታ ወደ አዞቹ ነው የሚመጣው። ስለዚህ እንደዛ አይነት እንትን አለኝ ማለት ነው። በጣም ደስ ይላል አቶ ቶማስ። ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው። አሁን የምንገኘው ቅድም እንደገለጽኩላችሁ በአባያ ሐይቅ ላይ የጋሞ ልማት ማህበር እያስተዳደረው በሚገኘው ጀልባ ላይ ነው የምንገኘው። ቆንጆ ቆይታ እያደረግን ነው። አቶ ቶማስ ቀድመን ለመግለጽ እንደሞከር ነው ከ30 ዓመት በላይ በዚህ የአዞ እርባታ ላይ በመንከባከብ አዞችን በመንከባከብ ኃላፊነት ወስደው ሲሰሩ የቆዩ አሁንም በስራ ላይ ያሉ ሰዎች ናቸው። ፕሮግራማችን አሁንም እንደቀጠለ ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዲምርምር ወግቤ ዲምር ወግቤ የዳኮኛ ጠላት ተክቤ አቶ ቶማስ እንግዲህ ሰዎች ብዙ ጊዜ ሲገልጹ ያሳደጓቸውን የተንከባከባቸው እንስሳ ሲሸጥ ሲሞት ወይም ደግሞ ሲታረድ በከፍተኛ ሁኔታ ያዝናሉ፣ ይሰማቸዋል፣ ይቆጫሉና እንግዲህ አዞዎችም አድገው መጨረሻ ላይ ሲያረጁ ወይም ደግሞ ሲሞቱ ቆዳቸው ተገፎ ለሌላ ቀሪ ለሆኑ አዞዎች አንድም ስጋቸው ለምግብነት ይውላል፣ ሌላው ደግሞ ቆዳቸው ወደ ውጭ ኤክስፖርት በመደረግ የዶላር ምንጭ እየሆነ ያገለግላልና እንደዚህ አይነት ሞት ወይም ደግሞ እርድ ሲደረግባቸው እርሶ ጋር ያለው ስሜት ምንድን ነው? እሺ ይሄ እንግዲህ ያው በጣም ከቀረበታ አንፃር አዞቹ ሲሞቱ ወይስ ሲታረዱ የሚሰማው ስሜት አለ። እሺ እንግዲህ አሁን መስሪያ ቤቱ ራሱ አላማ አለው፣ አገሪቱ ራሱ አላማ አላት። ስለዚህ ያ አላማ ለማሳካት ተብሎ ነው እንጂ አሁን የተላመዱት ከኛ ጋር የቆዩት አንከባክበን ከእንቁላል ጀምረን አንከባክበን ያሳደገናቸው አዞችን ስናርደው ያሳዝነናል። በእርግጥም ማለት በእርግጥም ያሳዝናል። ግን አሁን ቤት ያሳደገው በግም ፍየል አንዳንድ ጊዜ ሰው
ኢቤት ከማታረድ ኢቤት ያደገው ከመታረድ ወደ ውጭ ሄዶ ከውጭ ገዝተው የሚያመጡበት ሁኔታም አለ። እንደዛ እንዳይሆን አሁን እዚህ ያለው ለገበያ የሚቀርበው ነው። እነሱ አንከባክበን አሳድገን ለገበያ ነው የምናቀርበው። በጣም የሚሰማ ስሜት አለ። ግን ያው የመስሪያ ቤቱ ወይ መንግስት አላማ ስለሆነ አላማ ለማሳካት ነው እንጂ እንደዚህ ጨክነን እንትን የምናደርገው በዛን ጊዜ አብዛኛው ጊዜ ያሳዝነው። ስለዚህ የቀረቡ አዞች ናቸው። አሁን እንደ ልጆቻችን ነው የምናየው። እኛ ግልጽ ብናገር እንደ ልጆቻችን ነው። ከነሱ ጋር ብለን ከነሱ ጋር ስለቆየን እንደ ልጆቻችን ነው የምናየው። እነሱን ደግሞ ምንድነው የኛ እጅ ነው የሚያዩት። አሁን እንግዲህ ሀይቅ ላይ ያለው አዞ ራሱ አድኖ ይበላል፣ ራሱ ፈልገው ምግብ አግኝተው ይበላል። ግን እኛ ካልሰጠናቸው የሚበሉበት ስለሌለ እንደዚህ የኛ እጅ እያዩ የሚበሉትን መልሰን ስናርድ ያው የሚታየው የሚያሳዝነው ነገር አለ። ግን ያው የመስሪያ ቤቱ አላማ ስለሆነ ነው እያካሄደን ያለ ነው ማለት ነው። በጣም ጥሩ። እንግዲህ አንድ የተለመደ ኢትዮጵያዊ አባባል አለና የአዞ እንባ ሲባል እንሰማለን። የአዞ እንባ ምንድን ነው? የአዞ እንባ የሚባለው በሰዎቹ በሌላ አገላለጽ ሲገልጹ ውሸት ለቅሶ ነው የሚሉት። አዞ አያዝንም ዝም ብሎ እንትን ነው ይላሉ። ግን አዞቹ ምንድነው እንባ ትክክለኛ እንባ ሳይሆን አዞ እንግዲህ በመሰረቱ ትልቅ ነገር አድኖ የሚበላ ነው። አድኖ ይበላል። ማኘክ አይችልም። የሚበላው ነገር ማኘክ አይችልም። መዋጥ ብቻ ነው የሚወጣው። መዋጥ ብቻ ስለሚወጥ ምን ያደርጋል? እዚህ አንድ ነገር ቆርጦ የሚወጣው ነገር እዚህ ጋር ታግሎ ሲውጥ እዚህ አካባቢ ኃይል ይጠቀማል። ያ ኃይል ማለት እዚህ አካባቢ እንግዲህ በጣም ተጨናንቆ ስለሚውጥ እንደ ላብ አይነት ነገር አይናቸው አካባቢ የሚታየው ነገሮች አሉ። እንደዛ አይነቱ ሰው አዞ ሲበላ ያለቅሳል የሚሉ ተረት አለ። እንደ ተረት የሚናገረው አለ። ግን ላብ እንደ ላብ አይነት ነገር ከመዋጡ ጋር የተያያዘ የመጨናነቅ እዚህ አካባቢ ያለው ነገር የመጨናነቅ አይነት ሁኔታ ሲፈጠር አሁን ለምሳሌ አንድ ሰው እንደውም የሆነ ምግብ አንቀው ምን ካለ ይጨናነቃል አይደል? እንደዛ አይነት ኃይል ሲጠቀም እዚህ አካባቢ የሚታየው እንደ እንባ አይነት ነገር ከአይን ዙሪያ ላይ የሚወርደው ነገር እሱ ነው። ደስ ይላል በጣም። እንግዲህ የዛሬው ፕሮግራማችን የገና በዓልን አስመልክቶ ነው በዋናነት ያዘጋጀነው። ከእርሶም ጋር ቆይታ እያደረግን ያለ ነውና እንደው ወደ ልጅነቱ ልመልሶትና የልጅነት ጊዜው ላይ የነበረው የገና በዓል አከባበር እርሶ ጋር ምን ይመስል ነበር? እንግዲህ በልጅነታችን የገና በዓል ሲከበር እንግዲህ አባት እናት እያለ እነሱ ጋር ሲሆኑ ለኛ ለገና ልብስ እንዲገዛ እንፈልጋለን። የተለያዩ ነገሮች እንዲሟላ እንፈልጋለን። እንደዛው ገና በዓል እንግዲህ ወጥቶ ከልጆች ጋር የመጫወት የመዝናናት ሁኔታዎች ይታያሉ። እሱ አይነት ነገር በአጠቃላይ በጣም ደስ የሚል ነው። በዓሉ ጋር በተያያዘ አሁን ባለን ሰዓት ቢሆንም ልጆቻችን ምንድነው የሚሉት? አሁን እግዚአብሔር ሰጥተው ልጆቻችን አሉ። ልጆቻችን የሚፈልጉ እኛ ወደ ኋላ ያሳልፍነው ትተን አሁን ላሉት በዓሉን አስመልክተው የተለያየ ነገር የሚጠይቁበት የምናሟላበት ሁኔታ አለ። በፊት ባለን ሰዓት የኛ አባቶች ለኛ የሚያሟሉ አይነት ሁኔታዎች ትዝ እያለ ያው የምናሟላበት ሁኔታዎች አሉ። በዓል በጣም ደስ የሚል ነው። በጣም ደስ ይላል። አቶ ቶማስ እንደው ገናን አስመልክቶ ትንሽ ነገር ይበሉ። ገና እንግዲህ መልካም ነው። ጌታችን ኢየሱስ ክርስቶስ የተወለደበት ስለኛ ብሎ የተወለደበት ጊዜ ስለሆነ ገና በየዓመቱ ሲደርስ በጣም ደስ ይለናል። በተለያየ መልክ ነው እኛ የምናከብረው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ወይም ገና በዓል ላይ ነው የምንገኘው። በመጨረሻ ለወዳጅ ለዘመዶቹ እንኳን አደረሰዎት ማለት የሚፈልጉት መልእክት ካለ? አዎ እንግዲህ ማስተላለፍ ይችላል። የጌታችን የኢየሱስ ክርስቶስ ልደት በዓል ለሞላ ኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። የመልካም በዓል የመልካም ጊዜ ይሁንላችሁ። እንኳን ለዚህ ለ2018 ዓመተ ምህረት የገና በዓል እግዚአብሔር እንኳን በሰላም አደረሳችሁ የሚል መልእክት አለ። ዘመድ አዝማድ የኢትዮጵያ ሕዝብ ሙሉ መልካም ይላልኝ። ተመልካቾቻችን ዝግጅታችንን እንደወደዳችሁት አንጠራጠርም። እንግዲህ የዛሬውን ፕሮግራም ከአቶ ቶማስ ጋር እንግዲህ አቶ ቶማስ በመግቢያችን ለመግለጽ እንደሞከር ነው ከ30 ዓመታት በላይ ከ1981 ዓመተ ምህረት ጀምሮ
በአርባ ምንጭ አዞ ራንች ላይ አዞዎችን በመንከባከብ ከፍተኛ አስተዋጽኦ ሲያደርጉ ከነበሩ ነባር ባለሙያዎች አንዱ ናቸውና እንግዲህ ብዙ ነገር እንግዲህ እኛ በርቀት ሆነን የምንፈራውን አራዊት የምንፈራውን እንስሳ በቅርቦት ሆነው ከህፃንነቱ ጀምሮ አሳድገው ከሀገር ወጥቶ እንግዲህ ኤክስፖርት ተደርጎ የውጭ ምንዛሪ እስከሚያስገኝ ድረስ የሚደረገውን ጉዞ ዋጋ ከፍለው በከፍተኛ ጥረት በከፍተኛ መስዋዕትነት የሚያሰጋውን የሚያስፈራውን ስራ የሰዎች ጫና እያለበትም ጭምር ኃላፊነት ወስደው በከፍተኛ ብቃት ለ32 አመታት ያክል ሲያገለግሉ ቆይተዋል። ዘንድሮም እያገለገሉ ነው ያሉት። ለአቶ ቶማስ ታላቅ ክብር፣ መልካም በዓል፣ ረጅም እድሜ እየተመኘን የዛሬው ዝግጅታችን እዚሁ ጋር ማብቃቱን ላበስር ወዳለው። ፕሮግራሙን እንግዲህ አምሮ ወደ እናንተ እንዲደርስ እኔ ያላፍስ ተረፈ ፕሮግራሙን አዘጋጅቼ ወደ እናንተ ሳቀርብ ቆይቻለሁ። በካሜራው ያዕቆብ ጌጃ እንዲሁም ዳይሬክት በማድረግ ሲሳይ ማሞ አብሮ ነበረ። መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ያማረ የሰመረ ሁሉም ኢትዮጵያዊ ሁሉም የዓለም ሕዝብ ሰላም፣ ፍቅር፣ አንድነት የሚጸናበት መልካም በዓል እንዲሆን ከወዲሁ ተመኝተናል። መልካም በዓል፣ መልካም ጊዜ።